ሞታችም አልሞተችም እኮ እቺ ሬሳጅ መገለጽ ብቻ እኮ ነው የቀራት። ያው ህይወቴን አበላሸችው። ደግሞ እኮ አንተን ከመጥራቴ በፊት ሐኪም ቤት ነበርኩኝ። ወይኔ ህይወት ግን ከዛ እኮ ቀስ ብለን እናስተካክለዋለን። እንዴ በህግም ቢሆን እኮ እናስተካክለዋለን። አዎ እንደዛ ማድረግ ነው። ወረቀቱን ግን በጊዜ እጅ ላይ ማድረጉ ጥሩ ነው። አንተ ራስህ ገደል መግባት ትችላለህ። አንተም እሷም ተያይዛችሁ ገደል ማድረስ ትችላላችሁ። እንደው እኔ ነኝ ይሄንን ሁሉ ነገር ያመጣሁት። እኔ እሄዳለሁ በቃ። እኔ ሰራሁትን እንዲሽ ብለሽ ትነኪኝ ነው ይኸውልሽ። እኔ እኮ ልብላ እኮ ብዬ እኮ አልጠየኩም። ለምን ዶቃ ማተኛ እንጂ? አዎ አግኝቼዋለሁ እናቴ። ምንድነው የሚያርበተብትሽ? እየሰረቅሽ ነው እንዴ? እንዴ አረ ምን ዘርፋለሁ? ነጭ ወረቀት ፈልጌ ነው። ታዲያ ስትይ ለምን ደነገጥሽ? እንዴ ያለ ምንም ኮቴ ታዲያ ፊት ለፊቴ ስመጭ አልደነግጥ ነው እንዴ? ለማንኛውም ከዚህ በኋላ እዚህ ክፍል ውስጥ ባይሽ እሰቅልሻለሁ። ገባሽ? እሺ። ይኸውልሽ ከዚህ በኋላ እዚህ ቤት ውስጥ የማይሆን ነገር ባይ ወዮልሽ። ወለነሽ ምን ያደናግርሻል? አረ ሽንት ቤት ልሄድ ነው። ሽንት ወጥሮኝ ነው። እንዴ ቆይ እዚህ ሽንት ቤት መሽናት አልችልም እንዴ? የግቢው ባር እንደሆነ ተቆልፏል። ቤት እንደምትወጪ እናያለን። እንዴ ከመቼው ደግሞ አልጋ ውስጥ ገባ? ይኸው ስልክ ሰጣት ከእናቷ ጋር ትደዋወልልሃለች። ፈልገኸው ነው? አረ በፍጹም የምርሽላ። ሲጀመር ስልክ የሰጣት ከእናቷ ጋር እንድታወራ ነው አይደል? ስሚ የፈለጉትን ይዶልቱ። እኔ አቤል እንደሆነ ንቅልቅ የሚያገኝ ሰው የለም። ይኸውልህ የፈለገ ነገር ሊሆን ይችላል፣ ግን መጠንቀቁ አይከፋም። ቆይ አንቺ እቺ ልጅና ሰላም የሚፈሩ ሰዎች ናቸው እንዴ? እኔ እኮ ያወሩትን ስለማውቅ ነው። ማለት ምን እያወሩ እንደነበረ ታውቃለህ? ልጄ ታግታለሽ ብለው ፖሊስ እንዲልኩ ነበረ ሲያወሩ የነበረው። እኔ እኮ ልጄ ነች ብዬ እንጂ እንደዛማ ከሆነ እሺ ቆይ እኔ እኮ ቀድሜ ያልነገርኩ እንደዚህ እንዳትሆን ብዬ ነው። ግን እባክህ በጣም እንዳጎዳት። ለእህትሽ ልጅ እያሰብሽ ነው እንዴ? እንዴ ማነው እህት? ማናት ደግሞ እሷን እህት ያደረጋት? እኔ ለባሌ ልጅ እያሰብኩ ነው። አሁን ላደረገችው ነገር መቀጣት የለባትም ብለሽ ነው የምታስቢው? እንዴ መቀጣትማ አለባት። ሲጀመር ልጅ ካልተቀጣ ይስተካከላል። ታዲያ ለምንድን ነው እግሬ ለምትወድቂው? ሁሉም ነገር በአግባቡ እንዲሆን ፈልጌ ነው። እሺ ስላረጋጋሽኝ አመሰግናለሁ። በቃ ሻው ልሂድ። እሺ ሽንዲ ካላማ ገላታ ምን ለማድረግ የሞከርሽ ነው? ተስፋ ላለመቁረጥ እየሞከርኩ ነው። እኔን ገደል ከተሽ ነው አንቺ ተስፋ የምትቆርጪው? አንተ ነህ እንጂ ስንት ዓመት ሙሉ ተምሬ ልፈተን ስል ገደል የከተትከኝ። ከመቼ ወዲያ ነው እንደዚህ አይነት? በቃ እኔ ከዛች ከተረገመች ሴት የተወለደች ልጄ ብዬ መጥራት አልፈልግም። እሺ ቢያንስ እንኳን እንደወጣ እንኳን ፍቀድልኝ። የቤቱን ካርታ ወደ ሰናይት ላዞረውና እኔም አይንሽን ማየት አልፈልግም። ሰይጣን ነሽ። በፍጹም ሁሉም ነገር መቅረት ይችላልሽ። ባሌን ግን እንድትሰድብብኝ አልፈልግም። ውይ መሽ ቀለበት ያደረገልሽን ነው? እስካሁን እጁ ላይ የሚታየኝ ከእናቴ ጋር ያደረጉት ቀለበት ነው። አይዞሽ ሰላም፣ ሁሉም ነገር በጊዜው ይሆናል። አዎ በሄድሽበት ሁሉ ሁሌም ከጎንሽ ነኝ። ይውላችሁ ቤቱም ንብረቱም ይቅርብኝ። ልጄ ብቻ በሰላም ትውጣ ከዛ ቤት። እሺ በቃ እንዴት አድርገን እናስወጣት? እንዳታስቡ፣ ነገ ይዣት እመጣለሁ። ይሄ እኮ በጸብ የሚሆን ነገር አይደለም፣ በማሰብ ነው።
በጸቢውም በቀመር ቢታንያ ከዛ ቤት ማውጣት አለባት። እንዴትም ብዬ ይዣት እመጣለሁ። ነገ ፈተና አለ፣ ረስተኸው ነው? እሷ ሳትፈተን የኔ መፈተን ምን ይሉታል? እንደዛ አይደለም። ፈተናህን ሂደህ ተፈተን። ከዛ በኋላ ሁላችንም ተሰባስበን ቁጭ ብለን እናስብበታለን። አዎ እንደዛ ነው የሚሻለው። በፍጹም አይሆንም። ዛሬን እንኳን ስማኝ እስኪ። አንተ መቼ ነው እኔ የምትሰማኝ? እሺ ብሏል እኮ እንዳለ። ተረጋጋ እንጂ አይደል እንዴ ሰሌ? እዩ እስኪ በእናትሽ ዝናሽ፣ ትቢቱ እኮ አፍንጫው ላይ ነው ያለው። አንድ ቀን አናትህን ብዬ ነው የምገላግልህ። እሺ ብያለሁ ዙዙ። አንድ ነገር ብጠይቅ ታደርግልኛለህ? ምን? እንድታገባኝ እፈልጋለሁ። ምን ችግር አለ? ይህ ራሱ ከጋብቻ በላይ። መጀመሪያ ከሰላም ጋር ሄዳችሁ ጋብቻው መፍረስ የለበትም? አዎ ግድ ነው። ከሰላም ጋር ፍች ወረቀት ላይ መፈራረም አለብን። አለበለዚያ በትዳር ላይ ትዳር ወንጀል መሆኑን ህግ ይደነግጋል። እንጂ ታዲያ እንዲህ ልታደርግ ነው? ህጉ እኮ ህጉ ላይ ላሉ ሰዎች አይሰራም። ሁሉም ነገር ተስተካክሎ ሄዶ መፈራረም ብቻ ነው። በጣም አመሰግናለሁ። ግን ምን? ቀለበት እንድታደርግልኝ እፈልጋለሁ። ቀለበቱ ከቤቱ ካርታ ጋር አንድ ላይ ድርብ ስጦታ አይሻልሽም? በጣም ነው የምወድ። ከኔ ባይበልጥም በቃ ዛሬ እንቅልፍ አተኛም ማለት ነው? እንደቀን ጀመርኩት ነገር ሁሉ ከበደ። ምን ይቻላል? ቶ ለአንተ አሁንም ቢሆን ቀላል ነው። እሺ አዎ ሰማይን ቢጫነኝ እኔ ከፍ ማድረግ አይቀርም። አዎ የኔ ባል እንደተባባልነው እዚህ ምግብ የምትሰራ ሰራተኛ ታስፈልገናለች። ሰራተኛዋ ግን እቺን ልጅ በአይነ ቁራኛ የምትከታተላት መሆን አለባት። በቃ ቆይ እኔ አንድ ማውቀው ደላላ አለ። እሱ ጋር እሱ ችግር የለውም። ብዙ ስራ ያሰራት አንድ ሁነኛ የሆነ ደላላ አለኝ። እሱ እንዳዘጋጃ ታደርጋለሁ። አንቺ ደግሞ ይዘሻት ትመጫለሽ። በጣም አሪፍ። አሁን ለማንኛውም እንተኛ። ሰናይት አንቺ የምታደርገውን ነገር በደንብ መከታተል አለብሽ። እሺ ቆይ ግን እዚህ መሳቢያ ውስጥ ምንድን ነው ያለው? ሁሉም ፋይል እኮ እዛ ውስጥ ነው ያለው። የጋብቻውም የቤቱም ካርታ። እነዛን ፋይሎች ቤት ስበረብር አይቻታለሁ። ምን ፈልገሽ ነው ስላት ነጭ ወረቀት ፈልጌ ነው አለች።
ተመስገን ሁሉም ነገር አለ። ግን ይኸውልሽ ጥንቃቄ ማድረግ አለብን። አሁን ተረዳሁ የኔ ፍቅር። እኔ በጣም ምስኪን ትመስለኝ ነበረ። በጣም መጠንቀቅ አለብን። በጧት የተነሳሽ ትምህርት ቤት ለመሄድ አስበሽ ነው? አይ አንቺ ምገይ መስሎኝ ነው። ውይ የኔ ውድ፣ እኔ አንቺ በጣም ትገርሚያለሽ። ሰይጣን ራሱ ቢያይሽ በአንቺ የሚቀና ነው ይመስለኝ። ኧረ እባክሽ፣ ይሄን ያህል ክፋት ያስታወቀብኝ እንዴ? በለጥኩት? አረ በፍጹም የኔ ሩሩ። ሰኒ እንሂዳለን። እሺ የኔ ፍቅር። እስክመጣ ድረስ እዚህ ሆነሽ ጠብቂኝ እሺ? ልሂድስ ብል የት ሄዳለሁና ነው? ሂጂ ብትባይም መሄድ የምትፈልጊ አትመስይኝም። ግን አንቺ እዚህ ብትጠብቂኝ። ቆይ እሺ፣ ከዛ ሰራተኛዋ ማን ሊያመጣት ነው? በቃ ለደላላው ነግሮና ራሱ መርጦ ያመጣልናል። ግን እኔ መርጬ ባያት አይሻልም? እቺ ልጅ በፍጹም ላምናት አልቻልኩኝም። እዚህ ሆነሽ ጠብቂ ካልክ እሺ በቃ ጥሩ። ኧረ ሰላምዬ ቶሎ እንሂድ። እየመጣሁ እኮ ነው። ደህና ነሽ ግን ሰላም? ደህና ነኝ። የተለመደ ነገር ነው። አይዟችሁ፣ አትደንግጡ። እርግጠኛ ነሽ ግን? ከዚህ በኋላ እኔ ጸጉር ምን ያደርግልኛል ብለሽ ነው? ዋላው የልጄ ንብረት መመለሱ ነው። እሱስ ትክክል ነሽ። ሁሉም ነገር ይስተካከላል። ቆይ እኔ በቃ ደርሳችኋለሁ። ከዛች መኪና ግን በእግር ብንሄድ አይሻልም ብለን? ምንም ቢሆን እኮ 4 እግር አላት። የእሱንማ የፈረስ ጋሪም እኮ 6 እግር አላት። አንድም ሳይኖርሽ አንቺ እንደዚህ ታወሪያለሽ? ኧረ እባካችሁ እንሂድ። እንዴ በል ተነስ እንውጣ። ሰናይት እስኪ አንድ ጥያቄ ልጠይቅሽ። ምንድን ነው? ይሄ ሁሉ ነገር ለማድረግ ለምን የፈለግሽው? ምን አደረግኩ? ያረግሽውንማ በደንብ ታውቂያለሽ። ይኸውልሽ ከዚህ በኋላ እንደዚህ አይነት ጥያቄ እንዳትጠይቅኝ እሺ? ምን ነው ህሊናሽ ይወቅስሻል እንዴ? የሚያስቅ ነገር አወራው እንዴ? አይ ድሮ አባትሽ ስምሽ ህሊና ካልሆነ ብሎ ሲከራከር ትዝ ብሎኝ ነው። በነገራችን ላይ ቢታንያ ብሎ ስም ያወጣልሽ አያትሽ ነው። እሺ ኧረ በስመ አብ ወልድ። ነው በቃ ልቀበላት። ፈተና ጨርሰናል? አዎ። ዙዙ እንዴት ሆነች? ገና እኮ ነው ሰዓቱ። 8 ሰዓት እኮ። እኔም እኮ እዛው
በቃ ስለሷ እያሰብኩ ምንም መፈተን አልቻልኩም። ዝናሽ በሚገባ ገብታለች። የምርህን ነው? ትችያለሽ። ኧረ ተረጋጋ እባክህ፣ ተረጋጋ በቃ። እንዴ ትችላለች። እየነካካሁት እኮ ነው፣ እያየሁት ነው። እንዴት ዋላችሁ? እዚህ ቤት እንዴት ነህ? ሰላም ነሽ? እንዴት ነሽ? ሰራተኛችን ሰላም ጋሽ፣ እንደምን አሉ? ምን ነው በጣም ተያያችሁ? ትተዋወቃላችሁ እንዴ? የት ልንተዋወቅ እንችላለን? ዛሬ አይደል እንዴ መጣችሁ? በቃ እኔ እራቱን ልስራ። በሉ እሺ፣ ልብስ ልቀይር ነኝ። እስካሁን እራት አልደረሰም እንዴ? የምን መታሸት ነው? ትሰሚኛለሽ? ከዚህ በኋላ እንደዚህ አይነት ነገር ይደገምና አሽቀንጥሬ ነው ምጥልሽ። እሺ እንግዲህ ይቅርታ አድርጉልኝ። እኔ የምልሽ ታውቂዋለሽ እንዴ? አዎ በደንብ ነው የማውቀው። የት ነው የምታውቂው? ተይው፣ እሱን ሌላ ጊዜ አወራሻለሁ። አይ አሁን እንድታወሪ ነው የምፈልገው። ትለያለሽ እኮ እንጂ በጣም የምትመጪ። ለዚህ አይደል እንዲያገባኝ። ይሄም አንዱ ነው። ሌሎቹንም አሟልተሻል። ለምሳሌ አቋምሽ ያለውን ነገር እዚህ ነገር ላይ ደግሞ ይለያል እኮ። ሁሉም የጠራኸው እኮ አንድ አይነት ነገር ነው። ኧረ አሁንም አስጨነቅሽ። ሳልጨርስ ሌላ ጭንቀት። ምን ጭንቀቱን አትወደውም እንዴ? እሱማ በጣም ነው የሚያስደስተኝ። እሺ በቃ ስማ፣ እንዴት ሆነልህ ታዲያ? ይህንን የሰላምና የጋብቻ ፋይል አስጠፍቼዋለሁ። አንቺ መሄድ አይጠበቅብሽም። ዝም ብለሽ ፎቶ ምናምን ትጭኛለሽ፣ ያልቃል። እንዴ ህጋዊነቱስ? ህጋዊነቱንማ እያየሽዋል። እውነት ነው፣ መተማመኑ ሳይሻል አይቀርም። የቤቱ ጉዳይስ? በቃ ምንም አታመጣም፣ መካድ እችላለሁ። አይ እንደዚህማ መሆን የለበትም። እኛም ማናውቀው ብዙ ፋይሎች ሊኖራት ይችላል። ምን ሰላምን እያወሻት? ሞኝ እኮ ናት። የጠበቃ ሚስት ግን ጠበቃ ናት። ሁሉም መውጫ ሲጠፋው አይን ይጋለጥለታል። ስለዚህ ፋይሉን ወደ እኔ ያዙረው። በዛ ላይ የሆነ ነገር ቢፈጠር በእኔ በኩል ስለሆነ ምንም አይመጣም። አንተ የህዝብ ጠበቃ፣ እኔ ደግሞ የአንተ ጠበቃ። እወድሻለሁ። እና አንድ እንድገም